እግዚአብሔር አምላክ ሆይ አንተ ታላቅ ነው፣ ስሜ ታላቅ ነው፣ ስራዬ ታላቅ ነው። አንተ ታላቅ ነህ፣ ስሜ ታላቅ ነው፣ ስራዬ ታላቅ ነው። ግሩምና ድንቅ አምላክ ነህ። በኢየሱስ ክርስቶስ ስም ጌታ ሆይ በዚህ በኬፕታውን ምድር ላይ እግዚአብሔር ሆይ ስሜን እጠራለሁ። አንተ ታላቅ ነህ። ስሜ ሲጠራ ታምራትን ታደርጋለህ፣ ድንቅን ታደርጋለህ፣ ወጀብን ጸጥ ታደርጋለህ፣ ማዕበልን ጸጥ ታደርጋለህ፣ በሽታን ታርቃለህ፣ መርገምን ትሰብራለህ፣ የተዋረደውን ታከብራለህ፣ የሰውን ራእይ ታሳካለህ። አንተ በእውነት እውነተኛ ዳኛ ነህ። በኢየሱስ ክርስቶስ ስም ጌታ ሆይ በዚህ በኬፕታውንና በሳውዝ አፍሪካ ዙሪያ ላይ ስላለው አንድ ነገር ሸክም ስላለኝ ጸልያለሁ። በዚህ ሀገር ላይ የሚወለዱ ሕፃናትን እግዚአብሔር አምላክ ሆይ ዘገምተኛ በማድረግ እግዚአብሔር ሆይ ድዳ በማድረግ እግዚአብሔር ሆይ ሽባ በማድረግ የሚዋጋ የዚህ አገር መናፍስታዊ ዕቅድ እንዲፈርስ በኢየሱስ ስም ጸልያለሁ። ሌላኛው ደግሞ ትዳርን በማፋረስ ትዳር ክብር እንዳይኖር እያደረገ የብዙዎችን ቤተሰብ በሚበትነው መናፍስት ላይ በእሳት እንድትገለጥ በኢየሱስ ስም እለምናለሁ። ጌታ ሆይ ሰዎችን ነፍሰ ገዳይ እያደረገ አንዱ አንዱን እንዲገል፣ አንዱ በአንዱ ሞት እንዲደሰት፣ አንዱ በአንዱ ኪሳራ እንዲደሰት፣ ሰዎችን አክስሮ ሰው ደስተኛ እንዲሆን እያደረገ ያለው መናፍስታዊ ዕቅድ እንዲፈርስ በኢየሱስ ስም ጸልያለሁ። ጌታ ሆይ አንተ ትሰማኛለህ። መጽሐፍ ቅዱስ እግዚአብሔር የሚሰማ ነው፣ የኛ አምላክ የሚሰማ ነው ተብሎ እንደተጻፈ አንተ የኛ አምላክ ትሰማናለህ። አምናለሁ። ታድነናለህ። አምናለሁ። ታስመልጣለህ። አምናለሁ። የኢትዮጵያውያን አምላክ ነህ፣ የእስራኤላውያን አምላክ ነህ፣ የአብርሃም አምላክ፣ የይስሐቅ አምላክ ነህ። ዛሬ የኔና እግዚአብሔር አምላክ አሁን የሚሰሙ የዚህ ወዳጆቼ አምላክ አንተ ነህ። በናዝሬቱ ጌታ በኢየሱስ በብርቱ እጅ፣ በብርቱ ኃይል፣ በብርቱ መንፈስ እግዚአብሔር በመካከላችን በመገኘት የኛን ጥያቄ መልስ እንድትሰጠን በኢየሱስ ስም ለምናለሁ። ኢትዮጵያ እግዚአብሔር ሆይ ከእስራት ለመፈታት ከችግር ለማውጣት እቅድ አቅዳ በምትሰራ ጉዳይ ላይ በኢትዮጵያውያን ጉዳይ ላይ እጅ እንድነሳ በኢየሱስ ስም ለምናለሁ። እግዚአብሔር ሆይ ያለ ደም መፋሰስ እግዚአብሔር ኢትዮጵያን ክብር እንዲገለጥ በኢየሱስ ስም ለምናለሁ። ከሌላ ሀገር እግዚአብሔር የኢትዮጵያውያንን በረከት መሬት ውስጥ ያለውን በረከት እግዚአብሔር አምላክ ሆይ ለማበላሻት እግዚአብሔር አምላክ ሆይ በተለያየ አይነት መሳሪያ እግዚአብሔር አምላክ ሆይ የኢትዮጵያውያንን ሀብት ለማፈንዳት የሚያስቡ ክፉ እጆች አሁን እንድታሰሩ በኢየሱስ ስም ጸልያለሁ። የኢትዮጵያውያን ልጆች በየሀገሩ ተሰዶ ባሉበት ሁሉ አንተን በመፍራትና በማክበር እግዚአብሔር ሆይ ሰላም ሕይወት እንዲኖሩ በኢየሱስ ስም ጸልያለሁ። እግዚአብሔር አምላክ ሆይ እያንዳንዱ በአገሩ ላይ ያለውን ደሃ ቤተሰብን ወክሎ የሄደው ሁሉ እግዚአብሔር ባለበት አረብ ኤምሬት ቢሆን ዱባይ፣ እግዚአብሔር አምላክ ሆይ ደቡብ አፍሪካ፣ አሜሪካ፣ ካናዳ ቢሆን በማንኛውም አገር እስራኤል አገር ቢሆን እግዚአብሔር ሆይ ኢትዮጵያውያንን ወክሎ በሌላ አገር ያሉ ዲያስፖራዎች በአንተ እንዲጠበቁ በኢየሱስ ስም ለምናለሁ። የዚህ አገር መናፍስታዊ አሰራር የዚህ ዓለም መናፍስታዊ አሰራር እንዳይወርሳቸው ጌታ ሆይ የሌዝባውያን ስፒሪት እንዳይወስዳቸው ለዚህ ዓለም ከሚመቸው ከዚህ ከአሮጊት ተረት ከሆኑና እግዚአብሔር አምላክ ሆይ ትውልድ እግዚአብሔር አምላክ ሆይ ከሚሳበው ከዚህ ከአደገኛ ወጥመድ ውስጥ ሕዝቤን ከጨለማ ውስጥ እንድታወጣ በኢየሱስ ስም ለምናለሁ። ጌታ ሆይ አንተ ታላቅ ነህ፣ አንተ ልዑል ነህ፣ አንተ አልፋና ኦሜጋ ነህ። በኢየሱስ ክርስቶስ ስም ያንተ ቃል በምድር ሁሉ የሚሰራ ነው። አንተ ስትናገር ሰማይ ይሰማል። አንተ ስትናገር ምድር ይሰማል። አንተ ስትናገር ፍጥረታት ይሰማል። እግዚአብሔር ሆይ ከቤተ ክርስቲያን ሰላምን የከለከለ ፍቅርን የከለከለ ከቤተ ክርስቲያን አንድነትን የከለከለ አገልጋዮችን እያፋለሰ እያባላ ያለው መንፈሳዊ ዕቅድ በአንተ ስም ኃይል እንዲሰበር በኢየሱስ ስም ለምናለሁ። ጌታ እግዚአብሔር አምላክ ሆይ ኢትዮጵያን በፍቅር አንድ እንድታደርግ ለምናለሁ። የኢትዮጵያ እናቶችን እግዚአብሔር ሆይ በጸሎት ኃይል እንዲበረቱ እንድታረጋቸው ለምናለሁ። አባቶች ራእይን በማየት እንዲበረቱ ለምናለሁ። ጌታ ሆይ ያንተ ኃይል በምድሬ ላይ እንዲመጣ ለምናለሁ። ስለሰማኝ አመሰግናለሁ። መጽሐፍ ቅዱስ እንደሚናገረው እግዚአብሔር ተናገረ ይሁንኑ ሰማው፣ ኃይል እግዚአብሔር ነው ተብሎ ተጻፈ። ያንተ ኃይል በእኔ ላይ በምድሬ ላይ በአገልጋዮች ላይ በድንቅና በተአምራት እንዲገለጥ ለምናለሁ። ጌታ ሆይ የሕዝብን ልብ እያደነደኑ ያሉ የሐሰት እግዚአብሔር አስተምሮቶችና የክፋት ልምምዶች እግዚአብሔር አምላክ ልዩ ልዩ የሆኑ ክፉ ጥበቦች ከሕዝብ አንጎል ውስጥ አእምሮ ውስጥ እንዲነቀል ጸልያለሁ። ሰዎች
እንዳመንን ቀን እንደ ድሮ ቀን ፈራ እግዚአብሔር በልባችን ኖሮ አንተን እያከበረን አንተን እየወደደን ትውልድንም እየወደደን የምንቀጥልበትን የፍቅርን መንፈስ እንድታለብሰን እንለምናለን። ስለሰማኝ አመሰግናለሁ። ክፉ የታሰረ ይሁን። በዚህ ምድር ላይ ራስን ግለጥ። በደቡብ አፍሪካ ጫፍ እስከ ጫፍ ሰዎችን ሊያስደነግጥ የወጣ አውሬ ይመታ በኢየሱስ ክርስቶስ ስም አሜን። አንድ መልእክት ነግራችኋለሁ፣ ስሙኝ። ደቡብ አፍሪካ ላይ ከጫፍ እስከ ጫፍ ሰዎችን ሊያስደነግጥ የወጣውን እባብ እግዚአብሔር መጥቶ አንድ ያዙ። ሁለተኛ ከዚህ በፊት የዛሬ 5 ዓመት እግዚአብሔር እንደተናገረ ብዙ ዘንዶች እንደሞቱና ለኢትዮጵያ ልጆች እግዚአብሔር ምንጮችን አሳልፎ እንደሚሰጥ በረከትንም እንደሚያወጣ ከ8 በላይ የሆኑ ትልልቅ ፕሮጀክቶችን እግዚአብሔር እንደሚሰጥ ትንቢት ተናግሬያለሁ። አሁን ግን ጨምሬ የሚናገረው ነገር አለ። ያም ምንድነው ካላችሁ ለኢትዮጵያውያን ቀን መጥቷል። የመጣውን ቀን ግን ለማጥፋትና በቴክኒክ የኢትዮጵያን ሀብት ባለበት ለመምታት እቅድ ያወጡ ሰዎች አሉ። እግዚአብሔር እቅዳቸውን አፍርሷል። ከዚህ በኋላ በኢትዮጵያውያን ላይ ለሚመዘዘው ቀስት የእግዚአብሔር ተገን ወጥቷል። እግዚአብሔር ከእናንተ ጋር ይሁን። ወዳችኋለሁ።